አባል ነኝ። አባል ከመሆን በፊት በዚህ ቀደም ሲል ቢሮ ከነበረበት መንገድ በንጋታው ገብቼ ቢሮውን አየው። ቢሮውን እንዳየው ስለ አጠቃላይ ስለ አሰራራቸው አባል የሆነ ሰው ሊጠቀማቸው የሚችላቸውን ጥቅሞች፣ ሰራተኞች በጣም ትሁት፣ በጣም ታታሪ፣ በጣም ማስረዳት የሚችሉ ሁሉን ነገር አስረዱኝና ብሮሸር ሰጡኝ። ከዛ በኋላ ከሶስተኛው ቀን በኋላ መጣሁና ተመዘገብኩ። እውነትም ተመዝግቤ ከኔ ይጠበቅ የነበረው መመዝገብና አባል መኪና መግዣም ይሰጣል፣ ቤት መግዣም ይሰጣል፣ ቢዝነስ ማስፋፊያም ይሰጣል፣ ስራ ማስኬጃም ይሰጣል፣ ለግል ደግሞ ጉዳይ ማሟያም ይሰጣል። እኔ እስካሁን ድረስ ከዛ የኔን ጥቅም ካየው በኋላ ከቤተሰቦቼ እና ከማውቃቸው ሰዎች አንድ 3 የሚሆኑትን አምጥቼ ሶስቱም በአሁኑ ሰዓት በጣም ውጤታማ ሆነው ንብረት ይዘው 2ቱ እዳቸውን ዘግተው መደበኛ አባል ሆኖ ለሚቀጥለው ትልቅ ነገር በመዘጋጀት ላይ ሲሆኑ አባል ነኝ። አባል ከመሆን በፊት በዚህ ቀደም ሲል ቢሮ ከነበረበት መንገድ በንጋታው ገብቼ ቢሮውን አየው። ቢሮውን እንዳየው ስለ አጠቃላይ ስለ አሰራራቸው አባል የሆነ ሰው ሊጠቀማቸው የሚችላቸውን ጥቅሞች፣ ሰራተኞች በጣም ትሁት፣ በጣም ታታሪ፣ በጣም ማስረዳት የሚችሉ ሁሉን ነገር አስረዱኝና ብሮሸር ሰጡኝ። ከዛ በኋላ ከሶስተኛው ቀን በኋላ መጣሁና ተመዘገብኩ። እውነትም ተመዝግቤ ከኔ ይጠበቅ የነበረው መመዝገብና አባል መኪና መግዣም ይሰጣል፣ ቤት መግዣም ይሰጣል፣ ቢዝነስ ማስፋፊያም ይሰጣል፣ ስራ ማስኬጃም ይሰጣል፣ ለግል ደግሞ ጉዳይ ማሟያም ይሰጣል። እኔ እስካሁን ድረስ ከዛ የኔን ጥቅም ካየው በኋላ ከቤተሰቦቼ እና ከማውቃቸው ሰዎች አንድ 3 የሚሆኑትን አምጥቼ ሶስቱም በአሁኑ ሰዓት በጣም ውጤታማ ሆነው ንብረት ይዘው 2ቱ እዳቸውን ዘግተው መደበኛ አባል ሆኖ ለሚቀጥለው ትልቅ ነገር በመዘጋጀት ላይ ሲሆኑ